ስለኝ የፕሮግራማችን ተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳችሁ የበጎች እርባታ ምን ይመስላል በሚለው ነው። ብዙ ጊዜ በርካታ ሰዎች የበጎች እርባታ ስራ ያዋጣሉ፣ እስኪ ባጭሩ አስረዳን፣ ባጭሩ ግለጽልን የሚሉ ሰዎች አሉ። እንግዲህ ያንን በተመለከተ በዛሬው ዕለት የበጎች እርባታን ይዤላችሁ እቀርባለሁ ማለት ነው። ስለዚህ በአገራችን ኢትዮጵያ በርካታ የበጎች ዝርያዎች አሉ። የደብረ ብርሃን በግ አለ፣ የአፋር በግ አለ፣ የጂንካ በግ አለ፣ አበርገሌ ሰሜን አለ፣ የሸዋ በጎች፣ በጣም በርካታ የበጎች ዝርያ አይነቶች አሉ። በተለይ ቤንሻንጉል አካባቢ ያሉ በጎች ደግሞ ላታቸው በጣም ረጅም ጥሩ የስብ ክምችት ያላቸው ወደ ጂማም አካባቢ እጅግ በጣም የተመረጡ የበግ ዝርያዎች አሉ። በጣም ከፍተኛ ሀብት አለን። ግን እነዚህም የበግ እርባታዎች በቀላሉ እኛ እያደለብን በቀላሉ እያራባን ተጠቃሚ ሆነናል ወይ? አንድ ሌላ ጉዳይ ነው። ነገር ግን ለዛሬ ይዤላችሁ የቀረብኩት በጎችን ከማርባታችን በፊት በምን አይነት መንገድ ልንከባከባቸው ይገባል የመጀመሪያው ነው። እንግዲህ በምን አይነት መንገድ እንከባከባቸዋለን? ከግዢያቸው እንጀምራለን። በጎችን በምንገዛበት ወቅት ጥሩና ጤናማ ሁኔታ፣ ሳል የሌለባቸው፣ ሰውነታቸው በጣም ያልከሱ፣ ምንም አይነት የበሽታ ምልክት የማያሳዩ። የበሽታ ምልክት ስንል ምንድነው? ሙቀታቸው ከፍ ያላለ፣ የምግብ ፍላጎት ያልዘጋቸው ወይም ምግብ የበሉትን ማመንዘህ የሚችሉ፣ ጥሩ የአተነፋፈስ ስርዓት ያላቸው፣ በጠጣቸው ደግሞ ጤናማ የሆነ ተቅማጥ የሌለው፣ እነዚህና ሌሎችንም ጥሩ የሰውነት ፀጉራቸው በጣም ያልቆመ፣ በብዛት መዥገር ገላቸው ላይ የሌላቸውን በጎችን ከገበያ ገብተን መምረጥ አለብን። በተለይ ወደ ጤናማ ሁኔታቸው ደግሞ ስንሄድ ምን ጤናማ ሁኔታን በደንብ እናያለን። እዚህ ላይ በጎች በአብዛኛው ጊዜ በተለያየ በሽታ ይገለጻሉ። የነዚህ የበሽታ ምልክታቸው የመጀመሪያ የምናየው ገላቸው ላይ እና ውጫዊ ሂደት ላይ ነው። አይናቸው ላይ እናያለን። አፍንጫቸው ላይ ማስነጠስ፣ ቁስል እናያለን። ኦርፍ ሊሆን ይችላል፣ ፖክስ ሊሆን ይችላል። ሬስፓራቶሪ ፕሮብሌሞች፣ የመተንፈሻ ችግሮች እንደ ይሄ ሲፒፒፒ የምንለው አለ። ኤፍኤምዲ ይይዛቸዋል በጎችን። በጣም በርካታ ሬቢስ ይይዛቸዋል። የእብድ ውሻ በሽታም ሊነክሳቸው ይችላል። በአብዛኛው ጊዜ በጎች በተለያየ ቦታ ላይ በውሻዎች ስለሚጠበቁ ውሻና ውሻዎች ሲጣሉ፣ ውሻዎች በሚጣሉበት ወቅት አንዱ ጤናማ ያልሆነ ውሻ በጎቹን የሚጠብቀውን ውሻ በጎቹን ሊነክስበት ሲመጣ እነሱን ሊከላከል ሲል ያ ነገር ተጠቂ ሊሆን ይችላል። ስለዚህ ብዙ ጊዜ ምን መሆን አለበት? አንደኛ የሚጠብቋቸው አካባቢ ያሉ ሰዎች ከዚህ ከእብድ ውሻ በሽታ ክትባት መውሰድ አለባቸው ውሾቹ። ሁለተኛ ደግሞ በጎቹም የዛ በሽታ ምልክት አለባቸው ወይ በጣም መጠንቀቅ አለብን። በተለይ በጎች ፈሳሽ ነገር አፋቸው ላይ ካየን የዚህ የእብድ ውሻ በሽታ ተጋላጭ ሊያደርጉን ስለሚችሉ ለሃጭን ወይም ደግሞ አፍ አካባቢ ከፍተኛ ቁስለትን የምንፈራው የእብድ ውሻ በሽታ ከእንስሳ ላይ ወደ ሰው በቀላሉ እጃችን ላይ ቁስል ካለ ልንጠቃ ስለምንችል በጣም መጠንቀቅ አለብን። ብዙ ጊዜ እነዚህ በሽታዎች ከእንስሳ ወደ ሰው በቀላሉ ስለሚተላለፉ ለተለያየ በሽታ እንዳንጋለጥ እኛ ብቻ ደግሞ ሳንሆን ቤተሰብም ለከፋ ሁኔታ ሊጋለጥብን ስለሚችል ከእብድ ውሻ በሽታ በጎቻችንን በደንብ መጠበቅ አለብን። ምክንያቱም ዙሪያውን የሚጠብቁት በአብዛኛው ገጠር አካባቢ እርባታ አካባቢ ላይ ውሻዎቹ ስላሉ እነዚህ ውሻዎች ደግሞ ክትባት ካልወሰዱ ለዚህ በሽታ ሊጋለጡ ይችላሉ። ሌላው የምናየው ምንድነው? እንስሶቹ ጥሩና በቂ የምግብ ፍላጎት አላቸው ወይ በጎቹ? ይሄ የምግብ ፍላጎታቸው ደግሞ እንዲጨምር ምን አይነት አመጋገብ መስጠት አለብን የሚለው ላይ እናተኩራለን። የምንገዛቸው በጎች እድሜያቸው ከ2 ዓመት 1 ዓመት ተኩልና 2 ዓመት በላይ ያሉ ቢሆኑ ጥርሳቸውን በደንብ ያልሸረፉ ሸርፈው ያልጨረሱ ቢሆኑ ይመከራሉ። እነዚህ እንስሶች ብዙ ጊዜ በገበሬው እርባታ ላይ ያሉ ይሄ ባህላዊ የአመጋገብ ስርዓትን ወይም ደግሞ አርብቶ አደሩ በለመደው የአመጋገብ ስርዓት ወጥተው ግጠው ስለሚመጡ ብዙ ጉልበት አባክነው ነው የሚመጡት። ሲመጡም ደግሞ ቤት ውስጥ ብዙ በፋብሪካ የተዘጋጀ አርብቶ አደሩ አካባቢ ላይ ካለው ኢኮኖሚ ካሉት የመኖ ፋብሪካዎች በሀገራችን ኢትዮጵያ በተለያየ ቦታ ላይ በደንብ ካለመገንባታቸውና እነዚህ መኖችን በበቂ ሁኔታ ካለመዳረሳቸው በቂ ነገር ስለማያገኙ እንስሶቹ ይከሳሉ። ስለዚህ ስንገዛቸው እነዚህ እንስሶች ሰውነታቸው ጥሩ
የሆነ ያልተጎዳ በቀላሉ መተው ጥሩ ሰውነት ሊያገኙ የሚችሉ በጎችን ነው መግዛት ያለብን እንጂ በጣም በተለያየ የበሽታ የተጎዱ በጎችን ከገዛን ረጅም ጊዜ እኛ ጋር እየበሉ ብዙ ሰዓት ብዙ ጊዜ ሊጨርሱብን ስለሚችሉ ቶሎ ውጤታማ ላንሆን እንችላለን። ስለዚህ በደንብ ላታቸውን በደንብ ማየት አለብን። ቆዳቸውን ከፍተን ቁንጫ፣ መዥገር፣ እከክ እንዲሁም ደግሞ ዴሞዴኮሲስ የምንላቸው በሽታዎች አሉ። እነሱ ሁሉ አሏቸው የሏቸውም ብለን በደንብ ከገበያ ላይ ስንገዛቸው በደንብ ማየት መቻል አለብን። ይሄ ለምን ይጠቅመናል? በአጭር ጊዜ የምንገዛቸውን በጎች በአጭር ጊዜ እያበላን ቶሎ ወደ ገበያ እያወጣን እንድንሸጥ ያደርገናል። በአብዛኛው የበጎች እርባታ በምን ላይ የተመሰረተ ነው? 2 ወርና 3 ወር ጊዜ ውስጥ እያደለቡ በመሸጥ ላይ የተመሰረተ ነው። ነገር ግን ምንድነው ማድረግ ያለብን? በአንድ ወር ጊዜም ልናወጣው እንችላለን። የገበያ አቅርቦት የተጠቃሚ ሁኔታ በደንብ እኛ ጋር ካለ በአጭር ጊዜ እነዚህን በጎች እያበላን ቶሎ ቶሎ ልናወጣ እንችላለን። በተለይ ምግብ ላይ ምናለ የካርቦሃይድሬት ይዘቱ ጥሩ የሆነ ምግቦችን መስጠት፣ እንዲሁም ደግሞ በፕሮቲን ይዘቱ ጥሩ የሆኑ ምግቦችን መስጠት፣ በቫይታሚን ጥሩ የሆኑ ነገሮች መስጠት አለብን። ይህ ማለት ግን እንደመጡ ይሄ ቅባትነት የበዛው ምግብ በአንድ ጊዜ ሲሰጣቸው እንደዚህ ተቅማጥ ነገር ሊሰማቸው ይችላል። ስለዚህ ቅባት ነገሮችን በመጠኑ መጥነን ሳናበዛ በኪሎ ምን ያህል ኪሎ አንድ በግ ኪሎ 30 ኪሎ ከሆነ የፕሮቲን ይዘት ምን ያህል መስጠት አለብን፣ የካርቦሃይድሬት ይዘት ምን ያህል መስጠት አለብን፣ የቫይታሚን ይዘት ምን ያህል መስጠት አለብን ከሕክምና ባለሙያ ጋር በደንብ አስልተን መስጠት መቻል አለብን እንጂ ስላለ በኤክሰስ የምንሰጣቸው ከሆነ እንደ ኢንትራይቲስ ኬዝ ይሄ የአንጀት መድማት፣ ተቅማጥ፣ ሄሞሬጅ ይሄ ደም ጋር የቀላቀሉ ነገሮች ሊመጣ ይችላሉ። በዚሁ አጋጣሚ ደግሞ ምኖች ይመጣሉ? እንደ የአንጀት ተስቦ የአንጀት በሽታዎች ሊመጡ ይችላሉ። እነዚህ ደግሞ በአብዛኛው ጊዜ በጎቹ ታመው ብቻ አይቀሩም። በጎቹን የሚንከባከቡ ሰዎች ለዚህ በሽታ ተጋላጭ ሊሆኑ ስለሚችሉ በአብዛኛው በሽታዎች ከእንስሳ ወደ ሰው ይተላለፋሉ፣ ከሰው ወደ እንስሳ ይተላለፋሉ። ይሄ ነገር እንዳይከሰት ስለዚህ ምን ማድረግ አለብን? እንደዚህ ፎል ታይፎይድ፣ ፎል ታይፈስ በሽታዎች እንዳይመጡ በጎቻችንን በምግብ ብክለት የሚመጡ በሽታዎችን ለመከላከል ክትባት በደንብ ልንሰጣቸው ይገባል። ክትባቶች ጥቅማቸው ምንድነው? በሽታዎች ከመምጣታቸው በፊት በእንስሶች ላይ ምንም አይነት ጉዳት ሳያመጡ በቀላሉ እንድንከላከል ያደርጉናል። እንዲሁም ደግሞ ወረርሽኝ ቢነሳ እንደዚሁ ወደኛ አካባቢ እንዳይመጣ ያደርጋል። ሌላውና ዋናው ደግሞ ብዙ ጊዜ የምንንከባከብ ሰዎች ባለቤቶች እንስሶቹን ለማብላት ከቤተሰባችን ጋር ስለምንወጣ በቀላሉ እነዚህ በሽታዎች በእርባታችን ላይ ካሉ ወደ ሰውም የመተላለፍና ሰውን የመበከል ሰውን የማሳመም ሁኔታዎች ምቹ ስለሆኑ ከእንደዚህ አይነት ነገር ለመጠበቅ በጎችን ሁልጊዜ ከተለያዩ ተዛማች በሽታ በክትባት መከላከልና ጤንነታቸውን በደንብ እንድንጠብቅ ከኛ ጋርም ከፍተኛ ገንዘብ አቅም እያስገኙ እንዲመጡልን ይረዳናልና በጎችን ሁልጊዜ በደንብ ማየት መቻል አለብን። ከምናየው ሌላው አንዱ ደግሞ የውሃ አቅርቦት ነው። በጎች ጥሩ ምግብ በተለይ ደረቅ ሳር በደንብ ከበሉ በኋላ በቀን ቢያንስ ከ1 ሊትር ተኩል እስከ 2 ሊትር በደንብ መጠጣት አለባቸው። አንዳንድ ጊዜ ይሄ እንደ አካባቢው ይወስነዋል። አካባቢ ማለት ምንድነው? ለምሳሌ ወደ አፋር፣ ወደ አዳማ፣ እንደዚህ ወደ ሶማሌ ክልል እነዚህ አካባቢዎች ላይ ከፍተኛ የአየር ሙቀት ስለሚኖር ከፍተኛ የውሃ ፍጆታ ይኖራቸዋል። ምግብ ላይ ደግሞ በመጠኑ ሊሆኑ ይችላሉ። ደጋማ አካባቢ ላይ ደግሞ የውሃ ፍጆታቸው ቀነስ ይላል፣ ምግብ ላይ ከፍ ይላሉ። ስለዚህ የእንስሶቹን ባህሪ በደንብ ማየት ምንድን የሚፈልጉት እንስሶቹ በቀላሉ ለመደለብ፣ ሌላው እንስሶቹ ቶሎ እንዲደልቡ የውስጥና የውጭ ጥገኛ ማስወገጃ መድኃኒቶችን በደንብ መስጠት፣ ከአቅራቢያችን ካለ የእንስሳት ሐኪሞች ጋር በመመካከር ምን አይነት ሕክምናን ብንሰጣቸው በጎቻችን በቀላሉ ደልበው ወደ ገንዘብ መቀየር እንችላለን የሚለውን ማስላት አለብን። ስለዚህ ይሄ መድኃኒት በየስንት ጊዜው መስጠት አለብን በአቅራቢያችን ካሉ የሕክምና ባለሙያዎች ነው። እንዲሁም ደግሞ ወደኛ ማዕከል ብትመጡ የበጎች እርባታና ክትትል ስልጠናን ለሚቀጥሉት 4 ቀን ስለምንሰጥና ስልጠናው የራሱ ማኑዋል አለ ወደ 45 ገጽ። ያንንም እያየን እንዴት አድርገን በጎችን መምረጥ እንችላለን፣ የት አካባቢ በጎችን ብንመርጥ በቀላሉ ውጤታማ ያደርጉናል፣ ህክምና መለስተኛ ህክምና ሐኪሙ እስኪመጣ ድረስ እንዴት አድርገን ማከም እንችላለን፣ ክትባት እንዴት ይሰጣል፣ አመጋገብ በአጭር ጊዜ እንዲደልቡ ምን አይነት ነገሮችን እንከተላለን የሚለውን ወደኛ ማዕከልን ብትመጡ በቀላሉ ስልጠናውን ማግኘት ትችላላችሁ። የኛ ስልጠና
በየትኛውም ጊዜ በግል ነው የምንሰለጥነው። ስለዚህ ለመጣ ሰው ሁሉ በየትኛውም ሰዓት ስልጠናውን መከታተል ይችላል። ስለዚህ ይሄ አንዱ ሆኖ በጎቻችን ደግሞ የሚኖሩበት ቦታ ጽዱና ጤናማ እና እንዲሁም ደግሞ ጥሩ የአየር ዝውውር ያለው መሆን መቻል አለበት። በተለይ የምንሰራላቸው ቤቶች ከቤት ስራ ጀምሮ ያለው ሁኔታ ለበጎቹ ምቹ ሁኔታ የሚፈጥር መሆን አለበት። በተለይ በጎች ስትረስ ኦፊስ የምንለው አንጎል ውስጥ የሚቀመጥ ትል አለ። ያ ትል በአብዛኛው ጊዜ በዝንብ አማካኝነት ስለሚመጣ በጎች ዝንቡ እንዳይነካቸው አቀርቅረው ይቀመጣሉ። ነገር ግን ዝንቡ በባህሪው አፍንጫዋ ውስጥ ይገባና ከአፍንጫ አልፎ ወደ አንጎል ላይ ይቀመጥና አንጎል ላይ ከደረሰ በኋላ ወደ ግራ ሲቆነጥጣቸው በጎቹ ወደ ግራ ይዞራሉ። ወደ ቀኝ ደግሞ ሲቆነጥጣቸው በጎቹ ወደ ቀኝ ይዞራሉ። ስራቸው ምን ይሆናል? መብላትን ትተው መሽከርከር ይሆናል። ስለዚህ እንደዚህ አይነት ነገሮችንም ለመከላከል እንደዚህ አይነት ነገር እንዳይከሰቱ ምን አይነት ጥንቃቄ ምን አይነት ነገሮችን ማከተል አለብን የሚለውንም በእግረ መንገድ እንድንጠነቀቅና እንደዚህ አይነት ተጠቂ የሆኑ በጎችን ወደ ፋርማችን ማምጣት የለብንም። ይሄ በሽታ በአብዛኛው ጊዜ አይታከምም። አንድ በግ የዛ ተጠቂ ከሆነ ብዙ ጊዜ በጉ ሲያስነጥሰው ትሉ ይወጣና መሬት ላይ ይራባል። ከዛ ደግሞ ትሉ ህይወት ይዘራና ወደ ሌሎች በጎች በቀላሉ ስለሚተላለፍ የዚህ በሽታ ተጠቂ በጎች በፋርማችን ውስጥ ካሉ ቶሎ ብለን አርደን ማስወገድና ጭንቅላቱን ማቃጠል መቻል አለብን። ምክንያቱም ትሉ ያለው ጭንቅላታቸው ላይ ስለሆነ በቀላሉ ወደ ሌሎች በጎችን ተላልፎ ብዙ በጎችን የዚህ ተጠቂ አድርጎ በጎቹም ራሳቸውን ችለው ምግባቸውን እንዳይበሉ ጤንነታቸውን ወደ ምግብ ትኩረት እንዳያደርጉ ስለሚያደርግ እንደዚህ ተጠቂ የሆኑ በጎችን ቶሎ ማጥፋት አለብን ለማለት ፈልጌ ነው። የፕሮግራም ተከታታዮች ዛሬ እንደምታዩት በአጭሩ የመጣ ነው የበግ እርባታ። በግ ማደለብ ምን ያህል ይጠቅማል፣ በግን መንከባከብ ምን ያህል ይጠቅማል፣ በጎችን ከመቼ ሰዓት ጀምሮ መግዛት አለብን የሚለውን በመጠኑ ይዤላችሁ ቀርቤ እንደምታዩት አውርተናል። ይህ ለእናንተ የሚተላለፍ እንስሳት ሕክምና የዩቲዩብ ቻናል ነው። በዚህ ቻናል ላይ በርካታ ቁም ነገሮችን ቀስማችሁ ከሆነ ለሌሎች ጓደኞቻችሁ ሼር አድርጉ። ፕሮግራሙ ይጠቅማል ካላችሁ ላይክ አድርጉ። ኃይሉን የእንስሳት ሐኪም በዚሁ አጋጣሚ የምነግራችሁ የበጎች እርባታ እጅግ በጣም በአሁን ሰዓት ከሚጠቅሙ ስራዎች አንዱና ዋናው ስለሆነ እናንተም ወደዚህ ፕሮግራም ገብታችሁ በጎችን በቀላሉ እንድታረቡ የበጎች እርባታ በአጭር ጊዜ ሰዎችን ወደ ከፍተኛ ኢኮኖሚ የሚቀይር ስለሆነ በየአንድ ወር ቀኑ በየ30 ቀኑ በየ1 ወር ከ15 ቀኑ በየ2 ወሩ በጎችን እያደለብን እንዴት ማብላት አለብን። በተለይ በጎችን ወደ ግጦሽ ስናወጣ የአገራችን አየር ንብረት የተለያየ ነው። ስለዚህ ጤዛ ያለበት ሁኔታ ላይ ማቅረብ የለብንም። ጤዛው ካለፈ ከ2 ሰዓት እስከ 3 ሰዓት በኋላ ነው በጎች ግጦሽ መውጣት ያለባቸው። ለምንድን ነው? እዚህ ጤዛው ላይ ብዙ ጊዜ እርጥበት አለ። እርጥበቶች ደግሞ ብዙ ጊዜ ምን ያመጣሉ? ቶክሲን ነገር ይፈጥራሉ። ወይም ደግሞ አንዳንዴ በሆዳቸው ውስጥ ይገቡና ጨጓራቸው ላይ ቁጭ ካሉ በኋላ ውህደታቸው ደካማ ይሆናል በአጭር አገላለጽ። ስለዚህ እነዚህ ምግቦች ምን ይሆናሉ? ውህደታቸው ደካማ ከሆነ ሆዳቸው ውስጥ ገብተው ይበረክታሉ። ሆዳቸው ውስጥ ገብተው ሲበረክቱ መብላላት መፈጨት ያቅታቸውና በጎቹ ለዚህ ለሆድ ቁንጣን ወይም ደግሞ ብሎቲንግ ለምንለው ይጋለጣሉ። ስለዚህ ቶሎ ሊሞቱ ይችላሉ። በተለይ እኛ ካልደረስን ካሉም ደግሞ የተለያየ ሕክምና እንድንሰጣቸው ይዳርጋሉ። ግን እንግልታቸው ከበድ ስለሚል ስለዚህ ምን ማድረግ አለብን? ጠዋት ላይ ስናወጣቸው በጎቹን ከ2 ሰዓት ተኩል በኋላ ጤዛው ከረገበ በኋላ ነው ማውጣት ያለብን እንጂ ጤዛው ሳይረግብ ካወጣናቸው በጎቹ ሲግጡ ያን እርጥበት ያገኙና እርጥበቱ ትንሽ ለጤና እንደዚህ አይነት የጤና ችግር እንዲሁም ተቅማጥንም ሊያመጣባቸው ይችላል። ተቅማጥ ደግሞ አንዴ በበጎች እርባታ ላይ ከተከሰተ ወረርሽኝ ሊሆን ስለሚችል ከእንደዚህ አይነት ነገር እርባታችን እንድንጠብቅና የምናበላቸው ምግቦች ላይ ደግሞ በተለይ በደንብ ካለ ካርቦሃይድሬት ይዘቱ ከፍ ያሉ እንደ ሞላሰስ ያሉ ነገሮችን በደንብ መስጠት እንዳለብን ለመግለጽ ነው። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። በሌላ ጊዜ እስከምንገናኝ ሁላችሁንም አመሰግናለሁ። መልካም የስራ ጊዜ። ቀጥል ባለን